ለአንድ አፍታ ለ10 ሺህ ዓመታት ወደ ኋላ ተመልሳችሁ ምድር ላይ ያለውን የሕይወት ገጽታ አስቡት። ምድር በግዙፍ በፀጉር የተሸፈኑ የዝሆን ዝርያ መሰል ማሞት በተባሉ እንስሶችና ሰይፍ መሰል ጥርስ ባላቸው አንበሶች ተሞልታለች። በሳይንስ መሠረት እነዚህ በአንድ ወቅት እኛ በምንረግጣት ምድር ላይ የተነፈሱ የነበሩ ሕይወት ያላቸው እውነተኛ ፍጥረታት ነበሩ። ነገር ግን በጊዜ ሂደት ዳግመኛ ላይታዩ ለአንዴና ለመጨረሻ ጊዜ ጠፉ። እንኳን ወደ ቻናላችን በሰላም መጣችሁ። ዛሬ የታሪክን፣ የሳይንስን፣ የተፈጥሮንና የፍልስፍናን ድንበር የሚያገናኝ አንድ አስደናቂ ምስጢር ይዘንላችሁ ቀርበናል። ጥያቄው ይህ ነው፤ የጠፋ የእንስሳት ዝርያ ለአንዴና ለመጨረሻ ጊዜ ጠፍቶ ይቀራል? ዘመናዊው ሳይንስ ይህንን ጥያቄ እየመለሰ ይገኛል። በዘረመል ወይም በዲኤንኤ አማካኝነት የጠፉ እንስሳትን ወደ ሕይወት የመመለስ ሳይንስ ወይም ዲኤክስቲንክሽን አሁን ከልብ ወለድና ታሪክ ዓለም ወጥቶ ወደ እውነተኛ ላቦራቶሪዎች ገብቷል። ዛሬ በዚህ ቪዲዮ የምናየው ሳይንቲስቶች የጠፉ እንስሳትን እንዴት ዳግመኛ እንደሚመልሱ እስካሁን የተሳካላቸው ሙከራዎች መኖራቸውንና ይህንን ማድረጋችን የሚያስከትለውን የሞራልና የፍልስፍና ጥያቄዎች ይሆናል። እስከ መጨረሻው አብራችሁን ቆዩ። ለመሆኑ እነዚህ የጠፉ እንስሳት ምን ይመስሉ ነበር? በእርግጥስ እኛ አሁን በምድር ላይ ካሉን እንስሳት የተለዩ ግሩምና ድንቅ ወይም ኤክስትራኦርዲነሪ ነበሩ? መልሱ አጭር ነው፤ አዎ ነበሩ። እያንዳንዱ እንስሳ በሳይንስ መሠረት ተፈጥሮ ለብዙ ሚሊዮን ዓመታት ያመረተቻቸው ድንቅ የጥበብ ሥራ ናቸው። ለምሳሌ ውሊ ማሞት የተሰኘው ዝሆን መሰል ፀጉራም እንስሳ እንውሰድ። እነዚህ ፍጥረታት ከ4 ሜትር በላይ ቁመት ያላቸው፣ እስከ 6 ቶን የሚመዝኑና በበረዶ የአየር ንብረት ውስጥ ለመኖር የሚያስችላቸው እስከ 3 ሜትር የሚረዝም ግዙፍ ጥርስና ወፍራም ፀጉር የነበራቸው አስደናቂ ፍጥረታት ነበሩ። ወይም ደግሞ ታዝሜኒያን ታይገር የተባለውን እንስሳ እንይ። መልኩ ውሻ ይመስላል፣ ጀርባው ላይ እንደ ነብር መስመር አለው። ነገር ግን እንደ ካንጋሮ በሆዱ ላይ ኪስ ያለው አጥቢ እንስሳ ነበረ። አፉን እስከ 120 ዲግሪ መክፈት የሚችል እጅግ ያልተለመደ ፍጥረት ነበር። እነዚህ እንስሳት ኤክስትራኦርዲነሪ የሚያደርጋቸው በአካባቢያቸው ስነ ምህዳር ወይም ኢኮሲስተም ላይ የነበራቸው ሚና እንጂ መልካቸው ብቻ አይደለም። ማሞቶች የአርክቲክን ሜዳዎች በመርገጥና ሳር በመብላት የአየር ንብረቱን ሚዛን ይጠብቁ ነበር። እነሱ መጥፋታቸው በምድር ላይ ትልቅ ክፍተት ፈጥሯል። ታዲያ እነዚህ ሁሉ የተፈጥሮ ቁንጮ የነበሩ ግሩም ፍጥረታት እንዴት ሊጠፉ ቻሉ? በአንድ ምሽት እንደ ጉም በነው ጠፉ ወይስ ከጀርባው የተደበቀ አሰቃቂ ምስጢር አለ? የእንስሳቱ መጥፋት በሁለት ምክንያቶች የተፈጠረ ነበር። የመጀመሪያው በተፈጥሮ ምክንያት ሲሆን፣ ሁለተኛውና ዋናው ግን በሰው ልጅ ምክንያት ነው። ከ10 ሺህ ዓመታት በፊት ምድር ታላቁን የበረዶ ዘመን ወይም አይስ ኤጅ ስታጠናቅቅ የአየር ንብረቱ በከፍተኛ ፍጥነት መሞቅ ጀመረ። ለማሞቶች ምቹ የነበረው ሰፊውና ቅዝቃዜው የበረዶ ሜዳ ወደ ረግረግና ጥቅጥቅ ጫካ ተቀየረ። ይህ የተፈጥሮ ለውጥ መኖሪያቸውን ቀየረው። ነገር ግን ተፈጥሮ የጀመረችውን ፍጻሜ የሰው ልጅ በገዛ እጁ አፋጠነው። እንደ ሳይንስ ከሆነ የጥንት የሰው ልጆች በቡድን በመደራጀት እነዚህን ግዙፍ ፍጥረታት ለምግብነትና ለቅዝቃዜ መከላከያ ለቆዳቸው ሲሉ ከልክ በላይ ማደን ጀመሩ። ማሞቶች አንድ ግልገል ጽንስን ተሸክመው ለመውለድ እስከ 22 ወራት ይፈጅባቸው ነበር። የሰው ልጅ ግን ተፈጥሮ የማትተካቸውን ፍጥነት ሳያጤን ዝርያቸውን ጨርሶ እስኪጠፋ ድረስ አደናቸው። የበለጠ ልብ የሚሰብረውን ታሪክ ለማየት ወደ ቅርብ ክፍለ ዘመን እንምጣ። በህንድ ውቅያኖስ ላይ በምትገኝ ሞሪሸስ በተባለች ገነት የምትመስል ደሴት ላይ ዶዶ የተባለች መብረር የማትችል የውሃ ወፍ ትኖር ነበረ። በደሴቱ ላይ ምንም አይነት አዳኝ እንስሳ ስላልነበር ፍርሃት ምን እንደሆነ አታውቅም ነበር። ነገር ግን እንደ አውሮፓውያን አቆጣጠር በ1958 የሰው ልጅ መርከቡን ጭኖ ደሴቱ ላይ አረፈ። ይህች ወፍ ሰውን አይታ አልሸሸችም፣ ይልቁንም በየዋህነት ቀርባ ተቀበለቻቸው። የሰው ልጅ ግን ይህንን የዋህነቷን እንደ መልካም አጋጣሚ ተጠቅሞባት ለምግብነት አደኗት። ከመርከብ ያወረዷቸው ውሾችና አይጦችም የወፏን እንቁላሎች አደኗቸው። መርከበኞቹ ደሴቷ ላይ ከረገጡ በ70 ዓመታት ውስጥ ብቻ ያቺ የዋህ ወፍ ለዘላለም ከምድር ገጽ ጠፋች። የሰው ልጅ ስልጣኔ፣ የኢንዱስትሪ አብዮት፣ የጫካዎች መመንጠርና መሬትን ለከተማ ማስፋፊያ መጠቀም ያለፉትን 500 ዓመታት ወደ ታላቁ የጥፋት ዘመን ቀይረውታል። የሳይንስ ሊቃውንት እንደሚሉት ከሆነ አሁን ላይ እንስሳት እየጠፉ ያሉት ተፈጥሮ በራሷ ሕግ ከምትጠፋበት ፍጥነት በ1000 እጥፍ በበለጠ ፍጥነት ነው። ባጭሩ የአብዛኛው እንስሳት መጥፋት የተፈጥሮ ስህተት ሳይሆን የእኛ የሰው ልጆች የራስ ወዳድነት አሻራ ውጤት ነው። አሁን ግን ሳይንቲስቶች ዕዳችንን መክፈል አለብን በሚል እልህ ይህንን ታሪክ በዲኤንኤ ለመመለስ እየተንቀሳቀሱ ነው። አሁን ወደ ዋናው በሚሊዮኖች የሚቆጠሩ ሰዎችን ወደሚያከራክረው ጥያቄ እንምጣ።
ለመሆኑ እስካሁን ድረስ በሳይንስ ዓለም የጠፋ እንስሳ በተግባር መልሶ ማግኘት ተችሏል? ወይንስ ይህን ሁሉን ነገር ገና በምኞትና በሐሳብ ደረጃ ላይ ያለ ነገር ነው? መልሱ ብዙዎቻችሁን ሊያስገርም ምናልባትም ሊያስደነግጥ ይችላል። አዎ ተችሏል። ሳይንቲስቶች እውቀትን ተመርኩዘው የጠፉ ፍጥረታትን ወደ ምድር ዳግመኛ መመለስ ችለዋል። ነገር ግን ለጥቂት ደቂቃዎች ብቻ ነበረ። ታሪኩ የሚጀምረው እንደ አውሮፓውያን አቆጣጠር በጥር ወር 2000 ዓ.ም ነው። በስፔን ሰሜናዊ ተራሮች ላይ ሴሊያ የምትባል የመጨረሻዋ ፒሬኒያን አይቤክስ ወይም ቡካርዶ የተባለች የተመናመነች የዱር ፍየል ዝርያ ነበረች። የዚህ የመጨረሻዋን ሴት ዝርያ ዛፍ ወድቆባት ሕይወቷ አለፈ። በዚህም ያ ዝርያ ሙሉ በሙሉ ከምድር ጠፋ። ነገር ግን ከመሞቷ ከጥቂት ወራት በፊት አርቆ ሀሳቢ የነበሩ ሳይንቲስቶች ከጆሮዋ ላይ የቆዳ ሴል ቆርጠው በከፍተኛ ቅዝቃዜ ፈሳሽ ናይትሮጅን ውስጥ አስቀምጠውት ነበር። ከ3 ዓመታት ከምርምር በኋላ የፈረንሳይና ስፔን የሳይንስ ሊቃውንት ቡድን ያንን የቀዘቀዘ ሴል በመጠቀም ክሎኒንግ የተባለውን ተአምራዊ ዘዴ አከናወኑ። የሴሊያን ዲኤንኤ ወስደው ከተራ ፍየል እንቁላል ጋር ካዋሃዱ በኋላ በሌላ ተተኪ ፍየል ማህፀን ውስጥ አስቀመጡት። እንደ አውሮፓውያን አቆጣጠር ጁላይ 30 ቀን 2003 በታሪክ ለመጀመሪያ ጊዜ የጠፋ እንስሳ ዳግም ተወለደ። ያቺ በ2000 ዓ.ም የሞተችው ፍየል መንታ ሆና በላቦራቶሪ ውስጥ የመጀመሪያውን የትንፋሽ ድምፅ አሰማች። ይህ ለሳይንስ ዓለም ፍጹም ድል ነበር። ነገር ግን ይህ ታላቅ ተአምር ወደ አሳዛኝ ክስተት ለመቀየር 7 ደቂቃ ብቻ ነበር የፈጀበት። የተወለደችው ግልገል በሳምባዋ ላይ በነበረ የተፈጥሮ እክል ምክንያት አየር መተንፈስ አቅቷት ከተወለደች ከ7 ደቂቃ በኋላ በሳይንቲስቶቹ እጅ ላይ ሕይወቷ አለፈ። ይህ ክስተት ያንን እንስሳ በታሪክ ውስጥ 2 ጊዜ የጠፋ ብቸኛው ዝርያ አድርጎታል። ነገር ግን ሳይንቲስቶች እጅ አልሰጡም። ሌላው አስደናቂ ሙከራ የተደረገው የአውሮፓውያን አቆጣጠር በ2013 በአውስትራሊያ ነበር። ሳይንቲስቶች ጋስትሪክ ብሩዲንግ ፍሮግ የተባለችውንና በ1983 የጠፋችውን እንቁራሪት ለመመለስ ዘ ላዘርስ ፕሮጀክት የተባለ ምርምር አደረጉ። ይህች እንቁራሪት ልዩ የሚያደርጋት ነገር እንቁላሎቿን ከውስጧ በሆዷ ውስጥ ወይም በጨጓራዋ የምታሳድግና ዝግጁ ሲሆኑ በአፏ የምትተፋ አስገራሚ ፍጥረት ነበረች። ሳይንቲስቶቹ የጠፋችውን እንቁራሪት ዲኤንኤ ሕያው ከሆነች ሌላ እንቁራሪት ጋር በማዳቀል ኤምብሪዮ ደረጃ ላይ ማድረስ ችለዋል። ምንም እንኳ ጽንሱ ወደ እንቁራሪትነት ባያድግም ሳይንሱ የሞተን ሕዋስ ማንቃት እንደሚችል ዳግም አረጋግጧል። እነዚህ ሙከራዎች የሚያሳዩን አንድ እውነት አለ። ዲኤክስቲንክሽን ወይም የጠፉ እንስሳትን መመለስ የወደፊት ህልም ሳይሆን አሁን ላይ እኛ በምንኖርበት ዘመን እየተከናወነ ያለ እውነተኛ ሳይንስ ነው። አሁን ላይ ታላላቅ የዓለም ኩባንያዎች በሚሊዮን የሚቆጠር ዶላር በማፍሰስ ማሙትንና ታዝሜኒያን ታይገርን ወደ ምድር ለመመለስ የመጨረሻውን ምዕራፍ እየሰሩ ይገኛሉ። ለመሆኑ ሳይንቲስቶች ይህንን ተአምር በተግባር እንዴት ነው የሚያደርጉት? የሞተን ፍጥረት ከዓመታት በኋላ መልሶ ነፍስ መዝራት የሚችለው የሳይንስ ምርምር ሚስጥር ምንድን ነው? ይህንን ለማድረግ የዘረመል ተመራማሪዎች ተፈጥሮን ተገዳድረው የሚሰሩባቸው 3 ዋና ዋና እጅግ አስደናቂ ሳይንሳዊ መንገዶች አሏቸው። አንደኛ፣ ክሎኒንግ። ይህ ዘዴ የሚሰራው የእንስሳው ሕዋስ ወይም ሴል ሳይበሰብስ ሙሉ በሙሉ በጥሩ ሁኔታ ተጠብቆ ከቆየ ብቻ ነው። ሂደቱን በቀላል ምሳሌ እንየው። ሳይንቲስቶች መጀመሪያ የጠፋውን እንስሳ ለምሳሌ የቡካርዶ ፍየልን የቀዘቀዘ የቆዳ ሴል ይወስዳሉ። ከዚያም ከሱ ዝርያ ጋር በጣም ቅርብ የሆነች ሕያው ፍየል እንቁላል ወይም ኤግ ሴል ያመጣሉ። ነገር ግን የዚያችን ሕያው ፍየል የራሷን ዲኤንኤ ወይም ማንነቷን ከእንቁላሉ ውስጥ ሙሉ በሙሉ ያስወግዳሉ። አሁን እንቁላሉ ባዶ ቤት ሆኗል ማለት ነው። በመቀጠል የጠፋውን እንስሳ ሙሉ ዲኤንኤ በዚያ ባዶ እንቁላል ውስጥ ይከቱታል። በመጨረሻም ጥቃቅን የኤሌክትሪክ ሾክ በመስጠት እንቁላሉ እንዲነቃቃና የፅንስ መፍጠር ሂደት እንዲጀመር ያደርጋሉ። ይህ ፅንስ በተተኪ እናት ማህፀን ውስጥ ሲያድግ የሚወለደው እንስሳ የዛች የጠፋችው ፍየል 100% ተመሳሳይ መንታ ይሆናል ማለት ነው። ሁለተኛ፣ የጂን ማስተካከል ወይም ክሪስፐር ጂን ኤዲቲንግ። ነገር ግን እንደ ማሞት ያሉ ከ4000 ዓመታት በፊት የጠፉ እንስሳት ሴላቸው ሙሉ በሙሉ ስለሚበሰብስ ክሎን ማድረግ አይቻልም። እዚህ ላይ ነው በሳይንስ ዓለም ትልቅ አብዮት የፈጠረው ክሪስፐር የተባለው ዘመናዊው የሳይንስ ቴክኖሎጂ የሚመጣው። ይህን ሂደት እንደ ትልቅ የኮምፒውተር ጽሑፍ ወይም ወርድ ዶክመንት አድርጋችሁ አስቡት። በሳይቤሪያ በረዶ ውስጥ ተቀብሮ ከቆየ የማሞት አስክሬን የተገኘው ዲኤንኤ የተሰባበረና የተበጣጠሰ ጽሑፍ ነው። ሳይንቲስቶቹ ሙሉውን ጽሑፍ ማግኘት አይችሉም። ስለዚህ ለዚህ መፍትሄ ብለው ሳይንቲስቶች የማሞት የቅርብ ዘመድ የሆነውን የኤዥያ ዝሆን ወይም ኤዥያን ኤሌፋንት ሙሉ ዲኤንኤ ይወስዳሉ። የሁለቱ ጂን 99.6% ተመሳሳይ ነው። በመቀጠል የሁለቱን ዲኤንኤ ጎን ለጎን ያነጻጽራሉ። በክሪስፐር ቴክኖሎጂ አማካኝነት የዝሆኑን ዲኤንኤ በመቁረጥ ማሞቱ በበረዶ ውስጥ እንዲኖር የሚያስችሉትን 3 ዋና ዋና ባህሪያትን ይጨምሩበታል። አንደኛ፣ ወፍራም ፀጉር እንዲኖረው የሚያደርገውን ጂን።
ሁለተኛ ከቅዝቃዜ የሚጠብቀውን ወፍራም የቆዳ ስብ ጂን እና ሶስተኛ በበረዶ ጊዜ ኦክሲጅን በደም ውስጥ በቀላሉ እንዲዘዋወር የሚያደርገውን የሂሞግሎቢን ጂን። የዚህ ውጤት 100% ንጹህ ማሞት ባይሆንም በአርክቲክ ቅዝቃዜ ውስጥ መኖር የሚችል የማሞት ባህሪ ያለው የዘመነ ዝሆን ይፈጥራል። ሳይንቲስቶችም እሱ ላይ እየሰሩበት ይገኛሉ። ሶስተኛ ሰው ሰራሽ ማህፀን ወይም አርቲፊሻል ወም ቴክኖሎጂ። እንቁላሉ ተስተካክሎ ጽንሱ ከተፈጠረ በኋላ ሌላ ትልቅ ሳይንሳዊ ጋሬጣ ይገጥማል። ይህንን ግዙፍ የማሞት ጽንስ በኤዥያ ዝሆን ማህፀን ውስጥ መትከል ዝሆኖችን ለአደጋ ሊያጋልጥ ይችላል። ምክንያቱም ዝሆኖች ራሳቸው የመጥፋት አደጋ ስላንዣበበባቸው። ስለዚህ አሁን ላይ ሳይንቲስቶች አርቲፊሻል ወምብ ሰው ሰራሽ ማህፀን የተባለ አስገራሚ የላቦራቶሪ ቴክኖሎጂ እያዘጋጁ ነው። ጽንሱ ለ22 ወራት ያህል በሰው ሰራሽ ፈሳሾችና በኦክሲጅን ቱቦዎች ታግዞ ከማንኛውም ሕያው እንስሳ ውጪ በላቦራቶሪ ውስጥ ሙሉ በሙሉ እንዲያድግና እንዲወለድ የማድረግ እጅግ በጣም ረቂቅ ሳይንስ ነው። እንግዲህ ይሁት ዲኤክስቲንክሽን ወይም የጠፉ እንስሳትን መመለስ ሲባል የሞተውን አጥንት አንስተን አስማት እንደማድረግ አይደለም። የጠፋውን ኮድ ወይም ኢንፎርሜሽን ከተፈጥሮ ማህደር ፈልፍሎ አውጥቶ በዘመናዊ ቴክኖሎጂ አዲስ ህይወት የመፍጠር እጅግ በጣም ውስብስብ ሳይንስ ነው። ይህ ሳይንስ የመጀመሪያውን የዘመነ ማሞት ወይም ኮሎሳል ባዮሳይንስ በተባለ ተቋም አማካኝነት እንደ አውሮፓውያን አቆጣጠር በ2028 ወይም በ2030 ለዓለም ለማሳየት እቅድ ይዞ ሌት ተቀን እየሰራ ይገኛል። ይህ ሁሉ የሳይንስ እድገትና የላቦራቶሪ ተአምር ፍጹም አስደናቂ ባይሆንም ወደ ትልቁና ከባድ ወደ ሆነው የሰው ልጅ የህሊና አደባባይ ይመራናል። እዚህ ላይ ነው ሳይንሱ ቆም ብሎ ፍልስፍናን መማፀን የሚጀምረው። ጥያቄው ይህ ነው፣ ሳይንቲስቶች ይህንን ማድረግ ስለቻሉ ብቻ ማድረግ አለባቸው? ማድረግ እንችላለን ወይም ካንዊ የሚለው ጥያቄ ማድረግ ይገባናል ወይም ሹድዊ ወደሚለው የሞራል ጥያቄ ሲቀየር ምን ይፈጠራል? እዚህ ላይ ነው የሰው ልጅ ራሱን እንደ አምላክ ወይም እንደ ተፈጥሮ ብቸኛ ፈጣሪ አድርጎ መቁጠር የሚጀምረው። እስኪ ይህ ሳይንስ ከጀርባው ያዘላቸውን 3 ግዙፍ የፍልስፍና ጥያቄዎች አብረን እንይ። የመጀመሪያው የእንስሳቱ መብትና ደህንነት። ለመሆኑ አንድን የጠፋ እንስሳ ወደ ሕይወት ስንመልስ ለሱ ብለን ነው ወይስ ለራሳችን የሳይንስ ኩራት? ለምሳሌ ማሙትን ብንመልስ እሱ በተፈጠረበትና የሚኖርበት የበረዶ ዘመን ወይም አይስ ኤጅ አካባቢ ዛሬ በምድር ላይ የለም። አሁን ላይ ምድራችን በዓለም ሙቀት መጨመር ወይም ግሎባል ዋርሚንግ እየተቃጠለች ነው። ታዲያ ያንን ወፍራም ፀጉር ያለው ፍጥረት ዛሬ ባለው ሞቃት አየር ንብረት ውስጥ መልሶ ማምጣት ማሰቃየት አይሆንም? ወይንስ ማሞቱን የምንፈልገው በጫካ ውስጥ በነፃነት እንዲኖር ሳይሆን በዘመናዊ ዙ ውስጥ ዘግተን ለሰዎች መዝናኛ እንዲሆንና በቢሊዮን የሚቆጠሩ ዶላር ለመሰብሰብ ነው? ይህ ከሆነ ፍጥረቱን ዳግም ህይወት መስጠት ሳይሆን ዳግም ለሌላ የባርነት እስር ቤት መፍጠር ነው የሚል ነው። ሁለተኛው የተፈጥሮ ሚዛን መስተጓጎል ወይም ኢኮሎጂካል ዲስረፕሽን። እነዚህ እንስሳት ከምድር ከጠፉ በሺዎች የሚቆጠሩ ዓመታት አልፈዋል። ተፈጥሮ ያለ እነሱ መኖር ለምዳለች። አዲስ የሥነ ምህዳር ሚዛን ወይም ኢኮሲስተም ሰርታለች። አሁን እነዚህን እንስሳት በድንገት ወደ ጫካ ብንለቃቸው ምን ሊፈጠር ይችላል? የጥንቶቹ ፍጥረታት አሁን ያሉትን ደካማ እንስሳት ምግብና መኖሪያ በመቀማት ሌላ አዲስ የመጥፋት አደጋ ሊያጋርጡ ይችላሉ። ከሁሉም በላይ ደግሞ በእነዚህ እንስሳት አጥንትና ስጋ ውስጥ ለሺህ ዓመታት ተኝተው የቆዩ ጥንታዊ ባክቴሪያዎችና ቫይረሶች አብሮ ቢነሱስ? የሰው ልጅም ሆነ አሁን ያሉትን እንስሳት የመከላከል አቅም የሌላቸው አዲስ ወረርሽኝ ቢነሳ ተፈጥሮን ማዳን እንችላለን ወይስ እናጠፋታለን? ሶስተኛ ደግሞ ዘ ፕራዮሪቲ ዳይሌማ። የጠፉ እንስሳትን ለመመለስ የሚደረጉ ምርምሮች በሚሊዮን ምናልባትም በቢሊዮን የሚቆጠር ዶላር ካፒታል ይፈጃሉ። እዚህ ላይ ነው ትልቁ የሞራል ክርክር የሚነሳው። የሰው ልጅ ቀድሞ ያጠፋቸውን እንስሳት ለመመለስ ይህንን ሁሉ ሀብት ከሚያፈስ ይልቁንም አሁን በምድር ላይ በሕይወት ያሉ ነገር ግን በሰዎች አደንና በአየር ንብረት ለውጥ ምክንያት የመጥፋት አደጋ የተጋረጠባቸውን እንደ አፍሪካ ዝሆን፣ ነጭ አውራሪስና ፓንዳ ያሉ ውብ ፍጥረታትን ለመጠበቅ ቢያውለው አይሻልም? የሞቱትን ለመቀስቀስ ከመሞከር በሕይወት ያሉትን ከሞት አፋፍ መታደግ የቅድሚያ ሊሰጠው የሚገባ የሞራል ግዴታ አይደለምን? ይህ የፍልስፍና እውነታ ዛሬም በላቦራቶሪዎቻችን በር ላይ ተንጠልጥሎ ይገኛል። ተፈጥሮ የራሷ የሆነ የሕይወትና የሞት ዑደት አላት። ያንን ዑደት በሰው ሰራሽ ቴክኖሎጂ ሰብረን ስንገባ የምናገኘው የጠፋውን ውበት ወይስ የማይመለስ የተፈጥሮ ቁጣ? የተከበራችሁ የቻናላችን ተከታታዮች፣ የጠፉ እንስሳትን በዲኤንኤ መመለስ ሳይንስ ተፈጥሮን ለመረዳትና የሰው ልጅ የጥንት ስህተቱን እንዲያስተካክል ትልቅ በር የሚከፍት ቢሆንም በጥንቃቄ ካልተያዘ ግን የማይመለስ መዘዝ ሊያመጣ ይችላል። ሳይንስ ወደፊት መጓዙ አይቀሬ ነው።
ምናልባትም በሚቀጥሉት ጥቂት ዓመታት ውስጥ የመጀመሪያውን ማሞት በሕይወት ልናይ እንችላለን። እናንተስ ምን ታስባላችሁ? ሳይንቲስቶች የጠፉ እንስሳትን ወደ ሕይወት መመለስ አለባቸው ወይስ ተፈጥሮ በራሷ ሕግ እንድትጓዝ መተው ይሻላል? ማሞትን በዓይናችሁ ማየት ትፈልጋላችሁ? የእናንተን አስተያየት ከታች ባለው የኮሜንት ሴክሽን ላይ ይጻፉልን። ለበለጠ ተመሳሳይ ቪዲዮ ላይክ እና ሰብስክራይብ በማድረግ የእውቀት ቤተሰብን ይመስርቱ። ስለተመለከቱ እያመሰገንንና እስከሚቀጥለው ጊዜ ድረስ እስከምንገናኝ በተፈጥሮ ላይ መገረምን ይቀጥሉ። ሰላም ሰንብቱ።